ራሱን በራሱ ማብራራት አይችልም። አንድ የተፈጠረ ነገር እኔ እንዲህ ነኝ ብሎ ስለ ራሱ መናገር አይችልም። ለምሳሌ እንደ ሳምሰንግ ስልክ ብንወስድ ሳምሰንግ ስልክ በሰው የተመረተ ነገር ነው። ነገር ግን የቱንም ያህል ጥራት ያለ ስልክ ቢሆንም እኔ እንዲህ ነኝ ብሎ ስለ ራሱ መመስከር አይችልም ማለት ነው። ነገር ግን የፈጠረው አካል ወይንም የፈጠረው ካምፓኒ ስለ ራሱ በደንብ መመስከር ይችላል ማለት ነው። እኛ የሳምሰንግ ስልክ ተጠቃሚ ስንሆን እንዴት እንደምንጠቀመው ጋይድላይኑን አውጥቶ ሰጥቶናል ማለት ነው። ስልኩን እንዴት እንደምንጠቀመው መመሪያውን ጋይድላይኑን በወረቀት ይሰጠናል ማለት ነው። ስልኩን ስንገዛ ያንን ተከትለን ስቴፕ ባይ ስቴፕ ስንጠቀመው ያንን ስልክ በአግባቡ መጠቀም እንችላለን ማለት ነው። ስልኩ ራሱን በራሱ ማብራራት ስለማይችል የፈጠረው ካምፓኒ እንዴት እንደምንጠቀመው አብራርቶ ነግሮናል ማለት ነው። የሰው የእጁ ስራ የሆነ ነገር ስለ ራሱ መናገር አይችልም ማለት ነው። ነገር ግን የፈጠረው አካል ስለተፈጠረው ነገር በደንብ መመስከርና በደንብ መመሪያው መስጠት ይችላል ማለት ነው። እኛም የእግዚአብሔር የእጁ ስራዎች ነን። የእግዚአብሔር የእጁ ስራ እስከሆነን ድረስ ደግሞ እኛ ስለ ራሳችን መመስከር አንችልም ማለት ነው። ነገር ግን እኛን የፈጠረው አካል እኛን የፈጠረው አምላክ ስለኛ ማንነት በደንብ መናገር ይችላል ማለት ነው። እኛ ህይወታችንን የምንመራበትን ጋይድላይን እግዚአብሔር ሰጥቶናል ማለት ነው። መመሪያ ሰጥቶናል። እርሱም ምንድነው? እርሱም የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው ማለት ነው። የኛ መመሪያ መጽሐፍ ቅዱሳችን ነው ማለት ነው። ቢኮዝ እኛ እግዚአብሔር ከፈጠረን በኋላ በምን መመራት እንዳለብን ደግሞ በደንብ ነግሮናል ማለት ነው። ወይም አንድን ዕቃ ስንጠቀም ከራሱ ጋር ታይዞ የሚሰጠን መመሪያ እንዳለ ቅድም እንደነገርኳችሁ ያንን መመሪያ ተከትለን እንድንጠቀመው ነው። ከዛ መመሪያ ውጪ ግን እኛ በራሳችን ፈጥረን የምንጠቀም ከሆነ ያንን ዕቃው ሊበላሽብን ይችላል ማለት ነው። ልክ እንደዛው ነው። እኛም ደግሞ ህይወታችንን በምን መምራት እንዳለብን በየትኛው መንገድ መምራት እንዳለብን እግዚአብሔር መመሪያውን ሰጥቶናል ማለት ነው። ያንን መመሪያ ተከትለን ካልሄደን በራሳችን ነገሮችን ክሬት ለማድረግ የምንጥር ከሆነ መዳረሻ ወዴት ይሆናል ማለት ነው? ወደ ጥፋት ይሆናል እንጂ ወደ ስኬትና ወደ ህይወት ሊሆን አይችልም ማለት ነው። ሰው በራሱ ህይወትን ማግኘት እንዳይችል እግዚአብሔር ስለሚያውቅ መስክሯል ማለት ነው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 3 አካባቢ ጀምረ ስናነብ እኔ አሁን ስለነገሯችሁ ቃል እናንተ ንጹሃን ናችሁ ይላል ኢየሱስ ክርስቶስ። ከዛ በኋላ ምን ይላል? እኔ እውነተኛ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ፣ ያለኔ ምንም ልታደርጉ አትችሉም ይላል። ቅርንጫፍ በራሱ ህይወት የለውም ማለት ነው። ቅርንጫፍ ከግንዱ ጋር ተጣብቆ ነው እንጂ ህይወትን ማግኘት የሚችለው ከግንዱ ተላይተው በራሱ ህይወትን ማግኘት አይችልም ማለት ነው። ከመድረቅና ለእሳት ከመጣል ባሻገር ምንም ህይወት የለውም ማለት ነው። ልክ እንደዛው ነው የኛም ማንነት ኢየሱስ ክርስቶስ ሲያብራራ ምንድነው ያለው? እናንተም ቅርንጫፎቼ ናችሁ ነው ያለው። ስለዚህ የቅርንጫፍ የህይወቱ ምስጢር ወይንም የህይወቱ ምንጭ ማን ነው ማለት ነው? ግንዱ ነው ማለት ነው። ግንድ ደግሞ የሚያስፈልገውን ንጥረ ነገር፣ የሚያስፈልገውን ውሃ፣ የሚያስፈልገውን ምግብ ከምድር ካፈር ውስጥ ምን ያደርግለታል ማለት ነው? ያካፍልለታል ማለት ነው። ልክ እንደዛ ነው። እኛም ህይወታችንን በራሳችን መምራት ስለማንችል የፈጠረን አካል ምን ይላል? እናንተ ያለኔ ምንም ልታደርጉ አትችሉም ነው። ምንም ልናደርግ ስለማንችል ያለን ተስፋና ያለን አማራጭ ምንድነው? ከግንዱ ጋር ተጣብቀን መኖር ነው። ቅርንጫፍና ግንድ የተለያየ የህይወት ዘይቤ የለውም ማለት ነው። ለምሳሌ ቅርንጫፉ ባህር ዛፍ ሆኖ ግንዱ ደግሞ አቮካዶ ሊሆን አይችልም ማለት ነው። አንድ አይነት ማንነት ነው ማለት ነው የሚኖረው። ግንዱና ቅርንጫፉ ተነጣጥሎ ሌላ ማንነት ሊኖራቸው አይችልም ማለት ነው። ሌላ ዝርያ ሊሆን አይችልም ማለት ነው። ኢየሱስ ክርስቶስ ጻድቅ፣ ቅዱስና ፍጹም አምላክ ነው። እኛ ቅርንጫፎቹ እስከሆነ ድረስ ደግሞ የሱን ጽድቅ ተቀብለን የምንኖር፣ የሱን ቅድስና ተቀብለን የምንኖር፣ የሱን ፍጹምነት ተቀብለን የምንኖር እንጂ እኛ የተለያየ ማንነት ኢየሱስም ደግሞ ሌላ ማንነት ያለው አምላክ አይደለም ማለት ነው። ኢየሱስ ክርስቶስ ሞቶ ከሞት በመነሳቱ የሱን ጽድቅ የሰጣን እኛ በደሙ የጸደቀን የሱ የጽድቁ የደሙ ፍሬዎች ነን ማለት ነው። ስለዚህ ነው ኢየሱስ እናንተ ቅርንጫፎቼ ናችሁ ያለው ማለት ነው። ስለዚህ ምን ልላችሁ ነው? እኛ ራሳችን በራሳችን ብቻ አይተን የምናብራራ ከሆነ ባለን በብራችን መጠን፣ ባለን ዕውቀታችን ልክ፣ ባለን በስራችን ኃይል፣
በክህሎታችን ልክ ሳይሆን ራሳችንን መመስከር ያለብን ኢየሱስ ክርስቶስ በቃሉ አማካኝነት በነገረን ወይ ብቻ ነው ማለት ነው። በዚህ ቻናል አማካኝነት የስነ ልቦና እውቀት ትምህርትና የመጽሐፍ ቅዱስ ትምህርቶች ይተላለፉላችኋል። ይህንን ቤት ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ ቪዲዮውን ለብዙዎች እንድታዳርሱልኝ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋና ሰላም ይብዛላችሁ።